ለብዙዎቻችን ደግሞ ያለፈ ትዝታ እያወሩ መኖር ትክክል አይደለም ወገኖቼ። አንድ ወንድም ሲናገር ነው በልቤ ውስጥ በጣም የገባው። የሙዚየም አይነት ክርስትና ያላቸው ሰዎች አሉ። ሚውዚየም ናቸው። እኛ እኮ ጌታን በተቀበልንበት ዘመን እያሉ ማለት ነው ወደኋላ ፍቅር በእኛ ዘመን፣ ምስክርነት በእኛ ዘመን፣ እንትን በእኛ የነበርኩትን ላሳይህ ነውና ሙዚየማቸውን ያስጎበኛቸዋል። ሙዚየም እኮ የሚጎበኝበት ምክንያት ስላልቀጠለ ነው። አሁን እዚህ ሙዚየም ሄዳችሁ ብትጎበኙ ታሪክ ስለሆነ ነው። በቃ አለቀ። ቻፕተር ተዘጋና አልፎ አልፎ አየት ማድረግ በጣም ጥሩ ነው። ግን እንዴት ሰው ከጧት እስከ ማታ ልንገር? አይ ኢየሱስ ክርስቶስ የትናንት አምላክ ብቻ አይደለማ። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው ነው። እየጨመረ እያደገ እየተለወጠ እግዚአብሔር ያረገው ይሄ ነው። አሁን እያረገ ያለውን ደግሞ ልንገርህ። ነገ ደግሞ ኢንቪዥን ማረገውን ልንገርህ። የመጨመር ዘመን እግዚአብሔር ያርግላችሁ። መዳን ሲሪየስ ነው። ዳግም ልደት ሲሪየስ ነው። ተተክለናል፣ ማደግ ያስፈልገናል፣ መብሰል ያስፈልገናል። ተተክለናል፣ መብቀል ብቻ ሳይሆን ማደግ ያስፈልገናል፣ ፍሬ ማፍራት ያስፈልገናል። እግዚአብሔር የሾመን ፍሬ እንድናፈራ ስለሆነ ማደግ ወሳኝ ነገር ነው። ድንቅ ነው፣ አስገራሚ ነው፣ መሆን አለበት፣ ግድ ነው። እግዚአብሔር በክርስቶስ ኢየሱስ ዳግመኛ ሲመጣ በስለው አፍርተው ተለውጠው ተደስቶባችሁ ልጆቻችን ሲያድጉ እንደምንደሰተው ልጆቹ አድገን እሱን የምናስደስት እንድንሆን እግዚአብሔር ኤክስፔክት ያደርጋል ነው። በቃ